ሰላም እንደምን ቆያችሁ ውድ የኢትዮ ቁም ነገር ቤተሰቦች። በስደተኞች ላይ ዘርፈ ብዙ የፖሊሲ ለውጥ እያደረገ ያለው የፕሬዝዳንት ዶናልድ ትራምፕ አስተዳደር ከሰሞኑም አዳዲስ ሀገራት ጭምር የተካተቱበት አዲስ የጉዞ እገዳ ማውጣቱ ተሰምቷል። የኢትዮጵያ ቲፒኤስ መቋረጡን ተከትሎ ኢትዮጵያውያን በ60 ቀናት አሜሪካን ለቀው እንዲወጡ በተላለፈው ትዕዛዝ ዙሪያም ለጥንቃቄ ይረዳ ዘንድ የሕግ ባለሙያ የሰጡትን ሙያዊ ምክር አሰናድተን ይዘን ቀርበናል። አብራችሁን ቆዩ። እንደ ሁልጊዜው ላይክ፣ ሼር በማድረግ አብሮነታችሁን ታሳዩን ዘንድ በአክብሮት እንጠይቃለን። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ የሆኑ ዘንድ ግብዣችን ነው። የደወል ምልክቷን ሲጫኑ ደግሞ እኛን ለማድመጥ ቀዳሚ ይሆናሉ። በድጋሚ አብራችሁን ቆዩ። ፕሬዚዳንት ዶናልድ ትራምፕ በጉዞ እገዳቸው ውስጥ ተጨማሪ ሀገራት እንዲካተቱ በመወሰን በአጠቃላይ በከፊልና ሙሉ በሙሉ እገዳ የተጣለባቸው ሀገራት ቁጥር 39 እንዲደርስ አድርገዋል። ዋይት ሀውስ እገዳው የተጣለው የአሜሪካን ደህንነት ለመጠበቅ ነው ያለ ሲሆን እገዳው እንደ አውሮፓውያን አቆጣጠር ከጥር 1 2026 ጀምሮ ተግባራዊ ይሆናል ተብሏል። ይህ የጉዞ እገዳ አዲስ ነገር አይደለም። በ2025 ሰኔ ወር መጀመሪያ የአንዳንድ አገሮች ዜጎች ላይ የቪዛ ገደቦች የተጀመሩ መሆናቸው የሚታወስ ሲሆን አሁንም ይህን እገዳ አጠናክረው መቀጠላቸውን አስታውቀዋል። ሙሉ በሙሉ የጉዞ እገዳ የተላለፈባቸው አገሮች አፍጋኒስታን፣ ማይናማር፣ ቡርኪና ፋሶ፣ ቻድ፣ ሪፐብሊክ ኦፍ ኮንጎ፣ ኢኳቶሪያል ጊኒ፣ ኤርትራ፣ ሃይቲ፣ ኢራን፣ ላኦስ፣ ሊቢያ፣ ማሊ፣ ኒጀር በፍልስጤም ባለስልጣናት የተሰጠ ፓስፖርት፣ ሴራሊዮን፣ ሶማሊያ፣ ደቡብ ሱዳን፣ ሱዳን፣ ሶሪያና የመን አገሮች ሲሆኑ የእነዚህ አገሮች ዜጎች ሙሉ በሙሉ ወደ አሜሪካ መግባት አይችሉም። የቱሪስትም ሆነ የኢሚግሬሽን ቪዛም ቢሆን ማግኘት አይችሉም ተብሏል። ከፊል የቪዛ እገዳ የተጣለባቸው አገሮች ደግሞ አንጎላ፣ አንቲጎና ባርቡዳ፣ ቤኒን፣ ቡሩንዲ፣ ኩባ፣ ቶጎ፣ ቬንዙዌላ፣ ኮትዲቫር፣ ዶሚኒካን፣ ጋቦን፣ ጋምቢያ፣ ማላዊ፣ ሞሪታንያ፣ ናይጄሪያ፣ ሴኔጋል፣ ታንዛኒያ፣ ቶንጋ፣ ዛምቢያ፣ ዚምባብዌና ቱርክሚኒስታን መሆናቸው የተገለጸ ሲሆን የእነዚህ አገር ዜጎች ሙሉ በሙሉ አልተከለከሉም። ነገር ግን የቱሪስት የተማሪም ሆነ የሥራ ቪዛ ላይ ገደብ መጣሉ ተገልጿል። ነገር ግን በእነዚህ 39 ሀገራት ዜጎች ላይ በከፊልም ሆነ ሙሉ በሙሉ ገደብ ቢጣልም ክልከላው የአሜሪካ የመኖሪያ ፈቃድ ቀደም ብለው የወሰዱ ሰዎችን እንደማይመለከት ተገልጿል። ይህ ከፈረንጆቹ አዲስ ዓመት መባቻ ወይም ከጥር 1 2026 ጀምሮ ተፈጻሚ እንዲደረግ የተባለው ገደብ ተማሪዎችን ዕድል ያሳጣል፣ ቤተሰቦችን ያለያያል ሲሉ አገራቱ ከወዲሁ ቅሬታቸውን እየገለጹ ነው። የትራምፕ አስተዳደር የዚህ ክልከላ ዓላማ የአሜሪካን ደህንነት ለመጠበቅ ነው ይበል እንጂ ተቃዋሚዎቻቸው ግን ይህ ፖሊሲ ዘርና አገርን መሰረት ያደረገ መሆኑን ይናገራሉ። በድጋሜ ወደ ስልጣን የመጡት ዶናልድ ትራምፕ ስደተኞች ላይ ጥብቅ እርምጃ መውሰዳቸውን ቀጥለዋል። ከተለያዩ አገራት ወደ አሜሪካ የሚገቡ ስደተኞች ላይ የሚደረገው ፍተሻ ጠንካራ አይደለም በሚል ትራምፕ ተችተዋል። የተሰጣቸው ቪዛ ከሚፈቅድላቸው በላይ የሚቆዩ ሰዎች ቁጥር መጨመሩን እንዲሁም በቪዛ አሰጣጥ ሙስና መንሰራፋቱን ገልጸው ከአሜሪካ የሚባረሩ ሰዎችን በተመለከተ አገሮቻቸው እየተቀበሏቸው አለመሆኑንም በመጥቀስ ኮንነዋል። ከዚሁ ከአሜሪካ የስደተኞችና ተያያዥ ጉዳዮች ሳንወጣ ከሰሞኑ ለኢትዮጵያ ተፈቅዶ የነበረው ሕጋዊ ከለላ መስጠት ወይም ደግሞ ቴምፖራሪ ፕሮቴክሽን ስታተስ መነሳቱን መገለጹን ተከትሎ ቁጥራቸው ወደ 5000 የሚጠጋ ኢትዮጵያውያን ወገኖቻችን የመባረር ስጋት ላይ ወድቀዋል። በአሜሪካን ሀገር በተለያዩ ሚዲያዎች ላይ በመቅረብ ለወገኖቻችን ሙያዊ ማብራሪያና የሕግ ድጋፍ በመስጠት የሚታወቁትን ጠበቃ ሙሉ ዓለም ጌታቸውን ቢቢሲ አማርኛው ክፍል አነጋግሯቸው ነበር። በ60 ቀናት አሜሪካን ለቀው እንዲወጡ የተነገራቸው ኢትዮጵያውያን ዕጣ ፈንታ ምን ሊሆን ይችላል ሲል ለጠየቃቸው ጥያቄ ሲያብራሩ እንዲህ ይላሉ። በ60 ቀናት አሜሪካን እንዲለቁ የተነገራቸው ኢትዮጵያውያን ከጊዜያዊ ሕጋዊ ከለላ ውጭ ወደ ሆኑ የጥገኝነት መጠየቂያ አሰራሮች መዞር ይችላሉ።
በዚህ 60 ቀናት ውስጥ ወደ ጥገኝነት ወይም ወደ ሌላ ስታተስ ጥያቄ መለወጥ ይቻላል። ነገር ግን ከለላ እንደሚያስፈልጋቸው ለማሳየት ማስረጃ ማቅረብ ግዴታቸው ነው። የሚያቀርቡት ማስረጃ ሐሰተኛ ከሆነ የአሜሪካን መንግስት ማታለል ወንጀል በመሆኑ ለወደፊት ሊገኝ የሚችል የስደተኞች ከለላን እንደሚያሳጣቸው ያሰምሩበታል። ጥገኝነት መጠየቅ ያልፈለጉ ሰዎች ከየካቲት 12 2026 በፊት አሜሪካን ለቀው መውጣት እንዳለባቸው ይገልጻሉ። በገዛ ፈቃዳቸው አሜሪካን ለቀው የሚወጡ ሰዎች $1000 ይሰጣቸዋል መባሉን በተመለከተ የሕግ ባለሙያው ሲቀጥሉ ይህ አሰራር ለኢትዮጵያውያን የሚተገበር አለመሆኑን አስረድተዋል። በበጎ ፈቃዳቸው ከአሜሪካ ለመውጣት ወይም ቮለንታሪ ዲፓርቸር የሚፈልጉ ኢትዮጵያውያን ደንበኞቻቸውን በተመለከተ ለአሜሪካ መንግስት መረጃ ቢሰጡም ከኢትዮጵያ መንግስት ጋር በፈቃደኝነት የመውጣት ስምምነት ስለሌለ ራሳቸው ትኬት ቆርጠው መሄድ አለባቸው የሚል መልስ እንደተሰጣቸው ተናግረዋል። $1000 ይሰጣል የሚለው አካሄድ ለኢትዮጵያውያን የሚሰራ አልመሰለኝም ሲሉም አክለዋል። ለኢትዮጵያውያን ተሰጥቶ የነበረው ጊዜያዊ ህጋዊ ከለላ መነሳቱን በተመለከተ የአገር ውስጥ ደህንነት መስሪያ ቤት በድረ-ገጹ የሰጠው ማብራሪያ ከሌሎች ጥበቃው ከተነሳባቸው ሀገራት የተለየ ይዘት የለውም። ለሁሉም ሀገራት የተሰጠው ከለላ መነሳቱን በተመሳሳይ መንገድ ነው የገለጹት ሲሉ የህግ ባለሙያው ይናገራሉ። ለኢትዮጵያውያን ህጋዊ ከለላ የተሰጠው በትግራይ ጦርነት ወቅት እንደሆነ ጠቅሰው አሁንም በሌሎች ቦታዎች ጦርነቶች አሉ በማለት የተጋረጠውን አደጋ ይገልጻሉ። ኢትዮጵያውያን ሊኖራቸው የሚችለው አንደኛው የህግ አማራጭ ኢትዮጵያ ውስጥ ያለው ሁኔታ የከፋ ሆኗል፣ በ60 ቀናት ውስጥ ውጡ መባሉ ትክክል አይደለም ብለው ፍርድ ቤት መክሰስ ነው። ወደ ክስ ቢሄዱ ከአሜሪካ መውጣቱን ለጥቂት ወራት ሊያራዘመው ይችላል ይላሉ የህግ ባለሙያው። ሌላኛው አማራጭ መንግስት $1000 እንደሚሰጥ ቢያስታውቅም ተግባራዊ አልሆነም በሚል መክሰስ መሆኑን ይጠቅሳሉ። መንግስት አታሉናል፣ $1000 አልሰጠንም ብለው ፍርድ ቤት ሊወስዱት ይችላሉ። ጊዜያዊ ህጋዊ ከለላቸው በመነሳቱ ጉዳዩን ወደ ፍርድ ቤት ከወሰዱት ሀገራት መካከል ሶሪያና ቬንዙዌላ ይጠቀሳሉ። የቬንዙዌላ ከለላ መነሳቱን ትክክል አይደለም በሚል የቀረበውን ክስ ጠቅላይ ፍርድ ቤቱ ተመልክቶት የሀገር ውስጥ ደህንነት መስሪያ ቤት ውሳኔውን የማስተላለፍ ስልጣን አለው ሲል በይኗል። በሌላ በኩል ደግሞ ለሶሪያ የተሰጠው ከለላ ለተጨማሪ ቀናት ወይም ወራት እንዲራዘም ተወስኗል። በተለያዩ የኢሚግሬሽን ጉዳዮች ላይ ለማህበረሰባችን በሚሰጡት ሙያዊ ማብራሪያና የህግ ድጋፍ ለጠበቃ ሙሉ ዓለም ጌታቸው ያለንን አክብሮት መግለጽ እንወዳለን። ክቡራን አድማጭ ተመልካቾቻችን ለዛሬ አሰናዳነውን በዚህ ፈጸምን። ቸር ይግጠመን።